ቦታ ላይ ልትዝናኑ ስትሄዱ እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም ራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው ይሄን ጥያቄ መልሱልኝ ከዛ ሳራ የምትጠይቃቸው ነገር ካለ ሳሪ ጠይቃቸው ከዛ ሁላችሁም ጠይቁ ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለ ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛው ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ያንን መጨረሻ ላይ እንነግራቸዋለን ይሄ ነገር በህጉ መሄድ አይቻልም ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ የተሯሯጣ አልነበረም ግን ለህግ እንደሄድ አድርገው ነው ይሄንን በደል ተጻጻፉ በሁለቱም ወገን ማለት ነው ስለዚህ ሳሪ የምትጠይቀው ነገር ካለ እንትን በሉ አንድ ነገር ግን ማልፈቅድላችሁ አማራ ኦሮሞን ብላችሁ እዚህ ጋር እንዳታነሱ ለሁለታችሁ ማልፈቅድላችሁ ምክንያቱም ራሳችሁን ወክላችሁ ነው ትዝናኑ ሄዳችሁ አንተም ይሄንን ቃላት አውጥተህ ቀኑን መታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስህተት ነው ባለጌ ነው ገባ ሐምዛ ይሄንን አሁን እሷ የተጠቀመችው ቃላት የሆነ ማህበረሰብ ጸርተህ ከሆነ ይሄን ነገር ያደረገው ባለጌ ነው የድምጽም የምንም መረጃ አለ ብለን አንለድፍብም ገባ ስለዚህ ማህበረሰብ ጭራሽ ህዝቡ ያውቃል እንኳን ህዝቡኛ ማውን ያወቅናችሁ ህዝብ እንዳጠሩ ስለዚህ ሳሪ የምትጠይቃቸው ካለ ከሰማሹ ከሁለቱም አንዱን ጠይቃቸው ሳሪ አለሽ ሳሪ እሺ ቢፍቱ ጠይቃቸው ጥያቄ ጠይቃቸው አይ ንግስት ማውራት ትፈልጋለች ንግስት ለተቀደመት ነው ታውራና እኔ ቀጥዬ እንትናላላሁ ሰላም እሺ ንግስት ቀጥ ማሪ እሺ ነው ሐምዛ ጋሽን ቀባሲን ዳፈና ለብስታ አንተና አስቴር ጓደኛ ከሆናችሁ የሰው ልጅ እንኳን ነው አንዱን ያከብራል የተጣላችሁት አንተና እሷ ናችሁ በንግግር ቀሙዬን ይህን ሀሪ ስትጎዳት አስቴር ላይ ግን አንድ ጣባሳ እንኳን የለም እሷን ገፍትራችሁ ጥላችኋት ቀሙዬ ምንም እንዳታሪ ጓደኛ አንዱን አይቷል እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ሆነች ለጓደኛ ብለት ከመሄድ ነበረበት ግን አስቴር ላይ ጭረት ሳይኖራት እርሷ ተሰብሮ ፊቷ እንደዛ ሲሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታ ይሆናል ልቀጠቅጣችሁ የተጣላነው የና አስቴር ነን ብለሃል ኦኬ መጠየቅሽ ጥሩ ነው እኔ ከአስቴር ከጓደኛው ጋር አፍላፍ ተጨቃጭቀን ያለው አልተመጣጣንም እቺኛው ልጅ ደግሞ መታ እንደዛ ስትወገኝ ልጁም እንዳለ ማለት ነው እንዳለ እንደዛ ስትወገኝ ደግሞ ሳይደነገጥኩኝና መጣጣት ለቀ ነው በዛ ሰዓት ደግሞ ሁላችንም ልካል ነበር ወይ ጸሎት ቤት አይደለም መጠጥ ቤት ነው እየጠጣን ነበር ከዛን እንደዛ ከጓደኛው ጋር እየተጨቃጨቀ ነችኛው መታ እንደዛ ብትቆ ሰብራ ስትወገኝ ስትጨቃጨቀኝ እኔም ደግሞ ሳይደነግጥኩኝና መጣሁት ማለት ነው ያለው ነገር ምንም የተጨመረ ሊገኝ ቀነስ ያው ይሄ ነው በስ አንዛ ቀሙዬ ከሽንት ቤት አንተና ሰው ተጣላችሁ እሷ ከሽንት ቤት ነው የመጣችሁ ከሽንት ቤት ሲመጣ ነው ጸጉራን የነቀልከው ላ እሷ ነች እሷ ቤት ውስጥ ነበረች ጓደኛው ደግሞ ውጪ ነበረች ጓደኛው ውጪ ነበረች የማጣት ጓደኛው ማለት ነው እሷ ውጪ ነበረች ከሷ ጋር እየተጨቃጨቀ ነበር አልመጣዋትም ማለት ምንም አልተደረረም እየተጨቃጨቀ ነበር እቺኛው መታ ውድቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ተጣላለን ነው እሷን ነው የመጣዋት በቃ ደግሞ ሳይ በስ ሌላ ነገር
ሌላ ጥያቄ ኖ አስቴር ጋፍቶሬ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ጸጉሯን የነቀለው ሰማይ ጸጉሯን ነቀልከው አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ እያወራን እየተጨቃጨቀን ነበር። እችኛው በመሀለታ በጥቆ ከዛን እኔ ደግሞ ሳይደነገጥኩኝና ሲያደራጉን ምናምን ሮጦ ተመጥተዋል። ያኔ ያለ ነው ስትራሃ በዛም ሳይሆን ሁላችንም ጠጥተናል። ያልጠጣ የለም፣ ሁሉም ይጠጣ ብዙ ማለት ሰው ነው ስትራስ ነው አይደል? ያው ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመቷት ሌሎች ሁሉ አገላጋይ የለም። እስኪ ትነግራችሁ ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይሄን ነው የምላቸው ለነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸው እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ፣ ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ። ስለዚህ እንትናም ቀሙም እሱም ሐምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ህክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የሱ በደልና የሱ ምትና የሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለነሱ ፋይዳ አይኖረው። ስለዚህ ሐምዛ የምትለው የታችኛው የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈለገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም፣ ወይም አንዱ ለአንዱ ሊያዝንለት አይደለም። ስለዚህ በወንድነቱ ስለደበደባት በቃ እሷ ደግሞ በሴትነቷ ሴት ስለሆነች ነው እኛ ከእሷ ጎን የቆምነው። እች ልጅ ሞባይሏቸውን ወስደዋል፣ ሻንጣቸውን ወስደዋል፣ ይመልሱላቸው፣ ካሳይ ካሷት። ከዛም በኋላ በቃ በሰላም ሊመልሱ ነው፣ በሰላም ሊያወርዱ ነው የሚሻለው። እኔ የዘርና የሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ እንደዚህ አንዱ ሄዶ አንዱ ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ፣ አማራ ምናምን እያላችሁ ሁለታችሁም አትግቡ። በፍጹም እንደዚህ አይነት ስራ አይሰራ። በቃ እናንተ ወንድም ኢትዮጵያዊ ተብላችሁ ነው ፓስፖርታችሁ ላይ ስትመጡ። አንተ አሁን እሱ መኖሪያ ፍቃድ አለው፣ የእሷ መኖሪያ ፍቃድ አላት። ግን የሆነ ፖይንት የተያዘበት ነገር እሷ የራሷ የሆነ ኬስ ስላለባት ምንም ወደ ህግ ቦታ የሚሄድ ነገር አይደለም። ደግሞ ይሄ ነገር በህግ ቢሄድ እንዳለ ተለቃቅሞ እስር ቤት ነው የሚገቡት። በህይወታቸው ማደጋ ነው። ያውቁታል እኮ ህጉንም ስርዓቱንም እዛ ላይ ምን እንደሚካሄድ ያውቁታል። ለነሱ ቦታው እኮ ያውቁታል። ራሳቸውን አሳልፈው መጀመሪያ ሰጥተዋል። እዛ ቦታ ላይ ፖሊስ ቢመጣ ምን እንደሚገጥማቸው እኮ ያውቁታል። እና እባካችሁ አንደኛ የምትሄዱበትን ቦታ እወቁ። ህጉን፣ የአገሪቷን ህግ አክብሩ። አንድ ነገር ሆናችሁ እሩጡልን፣ ያዙልን፣ ድረሱልን አትበሉን። ይሄ ቦታ ማን ነው? እኔ የራሴን እውነቴን ነው የምልሽ። በጣም እኔ ጠየቅኩኝ ለህግ አካላት ምናምን ስጠይቅ እንዲህ ምን ሆነሽ ነው አለ። እንደዚህ አይነት ነገር በፍጹም እና አምጫቸው ተብለሽ ሌላ ክስ ውስጥ ሌላ መዘዝ ውስጥ ነው የሚመጣውና እባካችሁ ስትሄዱ ቦታችሁን ወቁ። ካወቃችሁም ደግሞ በየቤታችሁ አድርጉት። ቦታ ላይ እንደገና መደባደቡ የዚህን ያህል መጎዳዳቱ ምንስ አመጣው? ምንስ አስፈለገ? ስለዚህ መብታችሁንና ግዴታችሁ ላይ አገራችሁ ላይ ያለውን ነገር እዚህ አምጥታችሁ አታድርጉ። እዚህ ህግና ስርዓት አለ፣ ሸሪዓ አለ። ሸሪዓው እንዴት እንደሚተዳደር ታውቁታላችሁ። ለእናንተ ምንም የተደበቀ ነገር የለም። አሁንም ከዘርና ከሃይማኖት ከምናምን ወጥታችሁ ሰላም ፍጠሩ። አንተም የሆነ ነገር ማድረግ ያለብህን ነገር እንደ ህዝብ እዚህ 15,000 ምናምን ህዝብ አለ። ህዝቡ ይፍረዳ።
15,000 ህዝብ አለ። ህዝቡ የሚለውን ስሙና መካስ ካለባት ካሳት። የተጎዳችው ተጎድታለች፣ ካንተ የበለጠ እሷ ተጎድታለች። አንተን ብትጎዳ እሷም ተጎድታለች። እና ሰላም ብትፈጥሩ ነው ለእናንተ ለሁላችሁም የሚጠቅማችሁ ነው መላችሁ። መስዬ እንግዲህ ይሄ ነው የምለው። እኔ ሌላ ምንም ልላቸው አልችልም። ምክንያቱም የሄዱበት መንገድ የሁላቸው ጠግበን ነው የገባ ነው ብሏል እኮ። ስለዚህ እሳት ሆነው ነው የገቡት። የሚያደርጉትን አያውቁትም። ከጭንቅላታቸው ቁጥጥር ውጭ ናቸው ሁላቸው። ስለዚህ እዚህ ጋር ልቅ አሁን ሌላውን ነገር ተውትና ሌላም ነገር ህግ ሄዶ እናንተም ሌላ ችግር ውስጥ ከምገቡ ወንድማማቾች እህታማቾች ናችሁ በቃ እንደ አንድ ኢትዮጵያዊ ማለት ነው። ስለዚህ ሰላም ፍጠሩ ነው የምለው። እኔ ሌላ ምንም እምላቸው ነገር የለም። እና ሁሉም ቦታ የነሱ የነበሩበትን ቦታ ሰብቸዋለሁ። የህግ አካላትን ማውርቻለሁ። ባሲም ነገሩን ባሲ የመለሰላት ነገር አለ ለሷ ሰምቻለሁ እሱን ሁላ። ስለዚህ ለነሱ የሚጠቅም ነገር አይደለም። በህግ ከሄዱ ራሳቸውን ነው የሚጎዱት። ስለዚህ ሰላም እንዲፈጥሩ እናንተ እንትን በሏቸው ነው የምለው መስዬ። ኦኬ እኔ አንድ ነገር ልናገር መሲ፣ የኔን ውሳኔና ሐሳብ የተረዳሁትን ልናገር። በመጀመሪያ ታች ያላችሁ 15 ሰዎችም ይሄ የሚመለከታችሁም የኔን አነጋገር ስህተት ካለው እንደ ግል ሐሳብ ውሰዱት። ምናልባት ከበድ የሚል ነገር ልናገር ስለሆነ ተዘጋጁ። አሁን ከተነገረው ንግግር ውስጥ አራቱም የእልህ ባሪና የምን ታመጣላችሁ አይነት ባህሪ እንዳለባቸው ፊት ለፊት ያሳውቃል ንግግሮቻቸው። ሐምዛ እኛ ጋር ሲመጣ አሁን ሳይለንት ሆኗል። ኡርጂ ያሳየው ባህሪ አለ፣ እህቶቻችን ደግሞ የሚያሳዩት ባህሪ አለ። አስቴር እዛ ጋር ትንሽ የተረጋጋች ነች፣ የተደበደበችዋ ደግሞ ትንሽ ሞቅ ያለ ባህሪ አለ። ሲጀመር እዛ ቦታ ሲኬድ በመጀመሪያ ደረጃ እንዳሉትም ለቅደስ አይደለም፣ መጠጥ አለ። ወንድ ስትሆኝ እንደ ወንድ ባህሪ፣ ሴት ሆናችሁ ማታውቁትን ነገር ምነግራችሁ። ሁለት ሆነው ሲመጡ እኛም ሁለት ሆነን እንጠብቃቸው ከሆነ ከመጠጥ በኋላ ምን እንደሚፈለግ ይታወቃል። መቼም እህቶቼ አይደሉም። ይቅርታ አሰማለሁ መሲ፣ እኔ ሎርድ ነው ማይመች ቦታ ነኝ። ሰላም ብያለሁ። እሰማለሁ። እንዴት አለ? አይ አሁን በመጀመሪያ ሐምዛ ፋሻውን ይፍታና ያሳይ ለህዝብ። ተጎድቻለሁ እያለ አይደለ? ፋሻውን ፈቶ በትልቁ አድርጊውና ያሳይ። ሌላው አሁን እሙ ስታወራ የሰማሁት እንትን ወደ ህግ ከተሄደ ይታሰራሉ ምናምን። እነዚህ ሰዎች ታስረው ዋጋቸውን እንዲያገኙ አይደል እንደሚፈልገው የሚታሰሩት እኮ እነሱ ብቻ አንዴ ራስ የሚታሰሩት እሷም ሁሉም ናቸው አንድ ላይ እዛ ቦታ ጋር በመገኘታቸው ብቻ አንደኛ የሳውዲ ህግ ይጠይቃቸዋል። ሁሉንም ነው የሚታሰረው። እኛ እሷን ሴቭ ለማድረግ ግን ደግሞ ትታሰር። እሷን መታሰር ካለባት ማህፀኗን ሁሉ ሳይቀር በእርግጫ በቦክስ እንደዛ ይችል ልጅ እንዳልሆነ አድርገው ምንድነው አሁን እንዳይታሰሩ እየተከለከለ ያሉ? ለምንድን በቃ እሷን መታሰር ካለባት እዛ ቦታ በመገኘቷ ትታሰር፣ አትገደልም ማለት ነው። አሁን አረብ ነው ምን በጣም ነው ግራ የገባኝ። ትግሉስ እንደዚህ አበላሽቷት በጣም ነው የሚያሳዝነው። የኔም በነገራችን ላይ ራስ የኔም አቋም ይሄ ነበረ። እሷም ትታሰር፣ እነሱም ተሰብስበው እስር ቤት ይግቡ። ሁሉ እንደዛ ነው የምለው እንጂ ምንድነው ሌላ ችግር ይፈጠራል፣ ይታሰራሉ ምናምን ይሰቀል። በዚህ ልክ ለሶስት ጎረምሳ እችን ህፃን ልጅ እንደዚህ ቀጥቅጦ አበላሽቶ አሁን ምንድነው እንዳይታሰሩ በዚህ ፈታ ምናምን። እኔ በጣም ነው የሚያሳዝነው። ይሄን አልደግፍም። ኤኒዌይ ስለዚህ የእሙን አቋም እንስማ። ኦኬ ማስላስባሽን አመሰግናለሁ። ሽታች አለ። እሺ እሙ ቀኑ ቪዲዮሽን ክፈችና ከህጉ አንፃር አንተና እሙ ብዙ ሄዳችኋል። ስለዚህ የእናንተን ውሳኔ ነው እኛ የምንቀበለው። እኔ በቀደምም አቋሜን ቀኑን ማነው ሐምዛ ህግ ይጠይቃቸው፣ ወንጀለኛ ቲክታክ ላይ አምጥተን አናነጋግርም ነበር አቋሚ የኔ ማለት ነው። የተቀየረው ምንድነው? እነዚህ ሰዎች ወደ ህግ ከተሄደ ሁሉም እዛ እስር ቤት ውስጥ ይበሰብሳሉ። እሷም አንደኛ ወረቀት የላትም እዛ ቦታ ጋር በመገኘቷ የሆነ ነገር ሴቭ ለማድረግ እኛ አይደለንም በሰው። አሁን ለምሳሌ እኔ ቀኑን ታሰሪ እዛ ጨለማ ቤት ውስጥ ብዬ ፑሽ አላረጋትም። ለምን? እሷ ናት ሁሉንም ነገሯን የምታውቀው። ልጅ አላት፣ ቤተሰብ አላት። ያንን ነገር እኔ ኃላፊነት አልወስድም። ይታሰሩ ብለን እናንተም እንዳትፈርዱ እሺ። ኮሜንታተር እኔ በኮሜንት አልመራም። ይታሰሩ ምናምን ነው
እናንተ አይደላችሁም የልጇን መከራ የሁሉንም ነገር ቀጣይ ህይወቷን የዚች ልጅ የምትኖሩላት ከዚህ ከገስት ከወጣች በኋላ ሁላችንም እንረሳታለን። ሁላችንም ለልጇ በየወሩ እየደወላችሁ አትጠይቁላት። ገባችሁ? እና ሐምዛ መታሰር አይደለም እንዲህ ተዘቅዝቆ 1 አመት ቢታሰሩ ደስተኛ ነኝ። ስለዚህ ምትዩ ነገር በይ ያንቺ ውሳኔ ሀሳብ እናስጨርሰውና ከዛ ወደዛ ብንሄድ አይሻል? አዎ ግን አንድ ነገር ቆይ ኤምኬ እኔ የእሷን ህመም ብቻ ነው ማዳምጠው። የህዝብ ኮሜንታተር ላይ ነው እናንተን ያመነ ጉሜ ዘገነ አንቺ የምትፈልጊውን ብቻ ነው እንትን የምንል። ከዛ ደግሞ ሐምዛ እኔ በቀደምም ጽፌልሃለሁ ሆዴ ላይ ምናምን ያልከውን አላመንኩበትም ብዬሃለሁ እና ይሄ እጄ ላይ እዚህ ጋር ያልከው እሷ እዚህ ጋር ነው እያለች ነው አንተ እዚህ ጋር ሆዴ ላይ ምን ያልከው ያንን ደግሞ ታሳየናለህ እና ቀኑ የምትወስኙን ወስኛ እንጂ መሲ አንደኛ ተስፋዬ ያወራ ነበር። እሱ ሀሳቡን ጨርስና ልቀጥል ወይስ ልቀጥል? ወደ ሀሳብ ጨርሽ አንቺ ባለ ጉዳዩ ጨርሽ። እኔ እዚህ ጋር የመጣሁት ወደ ሶሻል ሚዲያ ሲመጣ ህዝብ ይፍረደኝ ብዬ ነው የመጣሁት አይደለ? ስለዚህ አሁንም ቢሆን እናንተ የኔን ጥፋት የሱን ጥፋት የምታዩት እናንተ ናችሁ። ምናልባት ለኔ ያልታየኝ የራሴ ጥፋቶች ይኖራሉ፣ እሱም እንትን ያላቸው ነገሮች ይኖራሉ። በምንም አይነት ሁኔታ ያደረጉኝ የበደሉኝ ግፍ በምንም ካሳ የሚካት አይደለም። ኦልሬዲ ሞቻለሁ፣ ገድለውኝ ነው የሄዱት። መሲ የምሬን ነው፣ ሞቻለሁ እዛ ቦታ ላይ። እኔ አሁን ላይ ያለሁት ምናልባት ይውጣልኝ ብዬ ነው የመጣሁት እዚህ ጋር እንጂ ሞቻለሁ። ሁለት ደግሞ እስካሁን ድረስ እያወራ ያለው አደባብሶ ነው እያለፈ ያለው። የበደለኝም በደሎች አንድ ባንድ አልተናገረም። ስለ ጸጉሬ መነቀል አንድ ዘለላ ሲነቀል ያማን አይደለም፣ ሁለት ስሬት ስለ አይኔ መጥፋት፣ ስለ አይኔ ስለ ጥርሴ መሸረፍ፣ ስለ ማዘኔ፣ ስለ አነቀኝ፣ ስለ እያንዳንዱ ያደረገኝ ነገር አላወራም። አድርጋለሁ ብሎ ይመንልኝ። ይቅርታ መጠየቅ ካለበት ከኔ በላይ አብረውኝ የቆሙ ህዝቦች አሉ። ከጎንሽ ነኝ እስከ መጨረሻው ብለው አብረውኝ ያሉ ህዝቦች አሉ። እኔ እዚህ ጋር ሳቋርጠው ነገሩን በሌላ ነገር እንድብኝ አልፈልግም። ይቅርታ መጠየቅ ካለበት እሱ ብቻ አይደለም፣ ሌሎችም ጓደኞች መጥተው አብሮ ይቅርታ መጠየቅ አለ። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ ካሳ እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም በሰላምም ከተፈታ በኋላ ነገም ቢሆን ለኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር ቢሆን ከነሱ ውጭ ነው እዚህ ሀገር ላይ ስለው ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለኝም። አመሰግናለሁ። ስለዚህ ቀኑ እናንተ የምትፈልጊው አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁት ትላንትናም በቀደመታም ደውዬልሽ እንትን ስለጠየቅኩሽኝ ነውና አንቺ ስላወራነው መሲ እኔ እኮ እያልኩሽ ያለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ነገር እኮ በራሴ ወጥኜ ነገሮችን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ ሞት ደግሞ እያለ ያለ ይታሰር ሲታሰር ደግሞ ሐምዛ ሲታሰር ደግሞ አንቺንስ ይተውሻል ወይ? ያው ታውቂዋለሽ የሀገራችሁን ህግ የምታውቁት እናንተ የህዝቡ እንትን ይታሰሩ በቃ መፍትፈል ካለበት እዚህ ጋር አሁንም ቢሆን አልኩሽ። እኔ ብቻዬን በሆን እዚህ ጋር የምገባው እቺ ልጅ አለች እናቷ ሀገር ቤት ታማባታለች፣ መግባት አለባት ባጭር ጊዜ ኬዝ እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለ ወይ እነዛ ልጆች ብቻ አይደለንም። እዛ ጋር የነበሩት ህገወጥ ልጆች ናቸው። ሁሉም መግባታችን አይቀርም። እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው። ለምን አልሞትም? ምክንያቱም ሞቻለሁ። ከሞት 2 ጊዜ አልሞትም። የመጣው ይምጣ ታሰራለሁ እንጂ። አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና ሂጅ አሻራቸው ሳይነሳ ተቅሪር ጥብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባው። ሁላችንም ከምንም ውጭ ነው የምንሆነው። ከኔ በላይ ደግሞ ሌሎቹ ማለት ነው። ይሄ ነገር መሆን ቢኖርበት ስልኬን ትተውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው። ቀጥታ ደውላለሁ። በሰዓቱ ግን ራሴን አላውቅም። በቃ ራሴን በጣም ተቀጥቅጫለሁ። ነገሮች እንትን ብለዋል። ገብቶሻል? አሁን ወደ ህግ የመጣሁት ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁ እንግባ፣ ችግር የለውም። እኔ ስለራሴ 2 ጊዜ አልሞትም፣ ግን ከጀርባ እነዚህ ልጆች አሉ። ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ፣ ሳሪም አለ፣ ተስፍሽም አለ፣
ህዝቡ የሚወስነውን ውሳኔ ይወስናል። እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አለ ይሄ ነገር እኮ አሁን እነሱ እሷ መጥተው ለሌላው በእርቅ በኩል እንመለስ ነው ወደ እንመለስ ነው የሚሉት አይደል? ኖ ወደ እርቅ ኤሚኬ ካንተ አፍ ይሄ አይውጣ ፕሊዝ። እንዴ ለምን ኖ ኤሚኬ ፕሊዝ በቃ ያልገባህ ነገር